ከፋኝ የምሬን ነው ከፋኝ እያልኳችሁ ትስቃላችሁ እንዴ? 40 ይዞ መጥቶ አንዱ አያምርም። አዛንኩ አንቺ ወይ አምላክ የማንም መጫወቻኝ ነገር መቼ ሆነ? እኔስ ግን እንደ ሰው ክብር ኖሮኝ ነው የማገባው። ሳገባም ግን እንዲህ ነው የምታረጉኝ? እያለን የምንመጣው አንቻም ባጭው እባክህ አምላኬ እርዳኝ፣ ከእነዚህ አፋውጣኝ። እኔ እኮ ለዚህ ነው ታይ እኔ እኮ አሳቀቃችሁኝ። እሺ ለምን አመጣችሁኝ ታዲያ? ወይ ነይ ውጭ። አንቺ ትሻኛለሽ። አንቺ ነሽ አመሌን የምታውቂው። ነይ እናቴ ነይ። እኔ ውብ ምን አሉሽ? ምንም አይሉኛል። አሳቀው ገደሉኝ እኮ። ወይኔ እኔ ይሻላል። እስቲ በጣም የሚያምረው እኔ ስንገባ ማኛለፈው እዚህ ላይ አይ ዲና ያምራል ካለች ይቅርብሽ። አይ አንድ ነንከ ይቀናበ ይሄ ነው ካሜራ። ማን ነው ያለው? መቼም አንቺ ነሽ አትሉኝ ማለት ምን እያሳቀቁኝ በዛሬ ቀን ማን ይከፋሻል እኮ ደስተኛ እኮ እንደሱ ልታይ እኔንም ያስገባል። ወይኔ ግን በጣም ያምራል። ይሄ እዚህ ጋር ሌላ በቃ እዚህ ጋር ሸፍን አንገዘሽ ለምን አንዳትለኪ እሺ ችግር የለውም። አገባቡን ለእኔ እንደዚህም ቢሆን እንዴት ማስገባል? እንዴት ነው? በቃ እንደ መጨረሻ ነው ያኛው ሊውና ይሄ እጅ ነው እሱ ነው ማለት ነው። እንደመሻልና እሺ ተገናኘን። ገሪፍ ይደረጋል። አሸኛትም ወይ መሄዱ አይደለም የኛ ማሙሽ የኛ ማሙሽ የኛ ቤተሰቦች እንዴት ናቸው? ደህና ናቸው ወይ? ያላችሁ ወይ? ከኔ ጋር እግዚአብሔር ይመስገን ደህና ነኝ። እንዴት ቆያችሁ? እንዴት
ከረማችሁ? ተቆይታ በኋላ ዛሬ ከች ብዬላችኋለሁ። ዛሬ ደግሞ ይዤላችሁ የመጣሁት ጽናትን ዲራማ ማለት ነው። ያው ብዙዎቻችሁ የምታውቃቸው ናቸው ማለት ነው እና ያው ሰብስክራይብ እያረጋችሁ ገባ በሉ ማለት ነው። እንዲሁም ሼር እያረጋችሁ ማለት ነው። እና ያው ከብዙ ቆይታ በኋላ ከብዙ ልፋት በኋላ ከብዙ ውጣ ውረድ በኋላ ዛሬ ላይ ይኸው ሊጋቡ ሹር ጉድ እያሉ ነው ማለት ነው። እንደምታያቸው ዛሬ ቤሎ መረጣ እንትን ሁላቸውን ሶፍ ምን እየመረጡ ነው ማለት ነው። ሰርጋቸው ተወስኗል። አሁን በቅርብ ሰርጋቸው ነው ማለት ነው። በጉጉት ስንጠብቅ የነበረው ሰርግ አሁን ሊከናወን ነው ማለት ነው ውዶቼ። እና በጣም ነበር ደስ ያለኝ፣ በጣም ነው ደስ ያለኝ ማለት ነው። እና በቃ የጽናት አባት ገጠር እዚህ መጥቶ አዲስ አበባ መጥቶ እዚህ ነው ምድርሽ ብሎ እንደገናም ደግሞ ያው ሰኔም ጓደኛዋ በቃ እኔን ምድርሽ ከኔ ቤት ነው የምትወጪው ብላት እሷም ሰኔ ለዚህ ጺምሺ ብላ ደስ ብሏል። በጣም ደስ አላት ማለት ነው። በደስታዋም ብዛት እንቅፍ አረገቻት ማለት ነው። እና በጣም ነው ደስ ያላት። እና ያው ጓደኛ ለዚህ ነው ማለት ጓደኛ ማልፎ እንደ እህት እሆንሻለሁ እንደ እናትሽ እሆንሻለሁ ብላት አብሮ ያው ሰኒ ቤት ሰርጉ ሰኒ ቤት ሊሆን ነው ማለት ነው። ሙንሽራ እንትን ብላ እንድታወጣት ሰኒ እሺ ብላለች ማለት ነው። በጣም ነው ደስ ያለው። እና አባትየውም በጣም ነው ደስ ያለው። ከምንም በላይ እንደምን አይነት ነው፣ በጣም ማሳሪፍ ሀሳብ ነው፣ የተቀደሰ ሀሳብ ነው እያለ ነበር። አባትየውም በደስታ ተሞላ። አባትየውና በቃ የደስታቸው ጊዜ ነው ማለት ነው። በጣም ደስ የሚል በጉጉት ስንጠብቅ የነበረ ሰርግ ነው ማለት ነው። ከዚህ በኋላ ያው እውነት በቃ በጣም ደስ የሚለው እውነት ባረገውና ሁለታቸው ቢጋቡ ከምር የእውነት በቃ ድራማ ራሱ አይመስል የእውነት ሰርግ ነው የሚመስለው ከምር። እና በጣም ነው ደስ ያለኝ እና ለዚህ ራሱ መብቃታቸው ማለት ነው። እና ወዶቼ አበረታቱ ማለት ነው። ያው ብዙ ቆይታ በኋላ ከች ብዬላቸዋለሁ ዛሬ። እንደምታውቁት ብዙ ጊዜ ጠፍቻለሁ፣ ቪዲዮ አልሰራም፣ ቻናሌ በጣም ቀዝቅዟል ማለት ነው። እና እናንተም ላይክ እያረጋችሁ ሰብስክራይብ እያረጋችሁ ለቤት አዲስ የሆናችሁ ሞቅ ደመቅ አድርጉት ማለት ነው። ዛሬ ኪራና የፂ ሰርግ ነው ማለት ነው። በሌላ ቪዲዮ ደግሞ እንገናኛለን ማለት ነው። ይሄን ይመስላል የዛሬ ቪዲዮ። በጣም ነው የምትወዱት፣ ደስ ነው የሚለው እና እስከ መጨረሻው ቪዲዮ እያያችሁት እዩት ማለት ነው። ትወዳላችሁ ብዬ ተስፋ አረጋለሁ። ከምር በጣም ነው ደስ ያለኝ። በተለይ በቃ አባትየው ያለው ስነ ስርዓት ጓደኞቿ በጣም ነው ደስ ያለው እና ቤሎም ራሱ በጣም ነው የሚያምረው። የምር ከምንም በላይ ነው፣ በጣም ነው የሚያምረው ማለት ነው። እና ያው እናንተም ሁላችሁም ለዚህ ያብቃችሁ ማለት ነው። ያላገባችሁ ማግቡ እና የምር በጣም ደስ የሚለው ፕሮግራሙ። አሁን እንዲህ በዋዜማው እንደዚህ ያማረው በዋናው ምን ሊሆን ነው አስባችሁታል? በጣም ነው የሚያምረው ከምር ከምንም በላይ ማለት ነው። እና በጣም እኔ እንጃ ብቻ ምን እንደምል አላውቅም። እና ያው መጨረሻው ያሳምርላቸው ነው የሚባለው። አሁን የሰርጉ ጊዜ ምንም ነገር መሰናክል እንዳይሆን ብቻ ማለት እነ በዛብህም መጥተዋል ከገጠር፣ ያው ብርቄን ፍለጋ መጥተዋል ከገጠር። ስለዚህ እነሱም ያው አንድ ነገር እንዳያረጋቸው ማለት ነው። ስለዚህ በጣም ነው የሚያምረው ቪዲዮ ዛሬ ቪዲዮ ማለት ነው። ተወዳችሁት ላይክ እያረጋችሁ አበረታቱኝ ማለት ነው። ሌላም ቪዲዮ ለቅላችኋለሁ። ከዚህ በኋላ አልጠፋም፣ ለቃለሁ ማለት ነው ቪዲዮ። እና ያው ይሄን ይመስላል ማለት ነው ውዶቼ። በጣም የሚወደዱ ጥንዶች ናቸው ማለት ነው። በጣም ነው የሚያሳዝኑት ከምር። እሱም ቤተሰብ እናት አባት የለውም፣ እሷም እናት የላት አባት ብቻ ነው። እና በዛ ላይ በቃ የሆነ እውነት ይመስላል ከምር። የሆነ ሁሉ ነገራቸው እንደ እውነት ነው በቃ የሚያሳዩት ማለት ነው። እናም በቃ በጣም ነው ደስ የሚለው ውዶቼ።
እና በጣም ነው የማመሰግናችሁ። መልካም ቆይታ ይሆንላችሁ ወዶቼ። በሌላ ቪዲዮ እስከምንገናኝ ቸር ቆዩልኝ። ያው እንገናኛለን ማለት ነው ወዶቼ።